ሰላም ጤና ይስጥልኝ እንደምንሰነበታችሁ እንደምንቆያችሁ ውድ የኢንፎዊዝ ቤቲ ተከታዮች እንዴት ናችሁ? ዛሬም ወደ እናንተ አዲስ መረጃ ይዘንላችሁ መጥተናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ከወዲሁ እንጠይቃለን። በዛሬው አንድ ሁለት የሆኑ አዳዲስ መረጃዎችን ወደ እናንተ ይዘንላችሁ መጥተናል። የመጀመሪያው መረጃ እንግዲህ ያው ትልልቅ ሚዲያዎች ላይ የምናውቃት እንዲሁም ደግሞ በጋዜጠኝነት ፕሮግራሞችን በመምራት የምናውቃት ዳናይት መክብብ ፍርድ ቤት የገጠማት ጉዳይ አለ። እሱን እናነሳለን። ሌላው ደግሞ በቲክቶክ ስሟ የምናውቃት የሳሚናት በሚል አካውንት የምናውቃት ከሷም ጋር እንዲሁ በተያያዘ አንድ ጉዳይ እናነሳለን። በመጀመሪያ ግን ያው በጣም ቆንጆዋ እንዲሁም ደግሞ የተለያዩ ፋሽኖችን በመከተል ለብዙዎች አርያ የሆነች የፕሮግራም አስተዋዋቂ ዳናይት መክብብ ሰሞኑን አንድ አነጋጋሪ የሆነ ነገር ወደ እሷ መጥቷል። ይህም ጉዳይ ደግሞ ወደ ፍርድ ቤት የሚያመራ ሆኖ ተገኝቷል ማለት ነው። ዳናይትን ጨምሮ 4 የስራ ባልደረቦቿን ነበረ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ ክስ የቀረበባቸው በመጀመሪያ ደረጃ ፍርድ ቤትም በቦሌ ምድብ ችሎት ይህም ጉዳይ መታየት ጀምሯል ማለት ነው። ይህ ክስ በዳናዊት ዝናና በማስታወቂያዎቿ እውነተኝነት ላይ ከባድ ጥያቄዎችን ያስነሳ ጉዳይ ነው ማለት ነው። የፍትሐብሔር ክሱ በዋናነት ያተኮረው ደግሞ ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ በሚል ነው። ምክንያቱም እሷ ባስተዋወቀችው አንድ ኮንሰልተንሲ ድርጅት ውስጥ ነው ይሄ ነገር የተከናወነው ማለት ነው። እንደ ከሳሾቹ ዝርዝር መረጃ ኤቢኤል ኮንሰልተንሲ የተባለ ድርጅት ነበር። ዳናይትን ጨምሮ 3 የስራ ባልደረቦቿ ከእያንዳንዳቸው ተበዳዮች ላይ ወደ 437,000 የኢትዮጵያ ብር ተቀብለዋል የተባለው። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው ነበር በአጠቃላይ ወደ 13 የሚሆኑ ሰዎች በጋራ በመሆን የህግ የበላይነት እንዲረጋገጥላቸው ለፍርድ ቤት አቤቱታቸውን ያቀረቡት ማለት ነው። ያው ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅቱ ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑንም ገልጸዋል ማለት ነው። ክሱ በማስታወቂያ አዋጅ ላይ የተደነገገውን ማስታወቂያ አስነጋሪ ወይንም ደግሞ ወኪሉ የመረጃውን ትክክለኝነት የማረጋገጥ ግዴታ አለበት የሚል ጽሁፍ ስለቀረበ ያው ይህን ላይ በመመስረት ህጋዊ በማድረግ ነበረ ይህንን ክስ የመሰረቱት ማለት ነው። ዳናይትም ሆነ ድርጅቱ ለደረሰው ጉዳት በአንድነትም በነጠላም ተጠያቂ መሆን ያው እንዳለባቸው ያሳስባል ማለት ነው። በተቀመጠው የህግ አንቀጽ መሰረት ጉዳዩን በተመለከተ ያለው የቦሌ ምድብ 4ኛ ፍትህ ብሔር ችሎት የቀረበለትን ክስ ሰነድ መርምሮ ውሳኔ ለመስጠትም ቀጠሮ አስቀምጧል። ይህ የፍርድ ውሳኔ ታዋቂ ግለሰቦች የሚያስተዋውቃቸውን ድርጅቶች ያላቸውን የህግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። ያው ዳናይትን በጣም ባንዴ ቡም አድርጋ የወጣች ባንዴ ራሷን ፐርፎርማንሷን ግልጽ አድርጋ ያሳየች ወጣት ናት። ያው አንዳንዴ ስራዎችን ስንቀበል ስፔሻሊ በማስታወቂያ ስራ ላይ ያው ስራችሁ አድርጋችሁ የምትሰሩ ሰዎች እንዴት ነው እሱ የመጣላችሁን ፕሮዳክት ሊሆን ይችላል የተለያዩ ማስታወቂያዎችን ስታቀርቡ ምን ያክል ጥቅም አለው፣ ሰዎችን ሊጎዳ ይችላል ወይም ደግሞ እናንተ ከዛ ከምታገኙት ትርፍ ሳይሆን
ቀጣይ ላይ ምንድን ነው ይዞብን የሚመጣው የሚለውን በድርጅቱም ላይ ኮንፊደንስ እንዲኖራችሁ ማስረጃዎችን ይዛችሁ ማረጋገጫዎችን ይዛችሁ ያው የተለያየ ስራዎችን ብትሰሩ ማስታወቂያ መስራት በጣም አሁን ላይ እንደ ቀላል ይታያል። ነገር ግን ከሱ ጋር ተያይዞ የሚመጡ በህግ ተጠያቂነት እስከመሆን እንዲሁም ደግሞ ሰዎች ጉዳት ደርሶባቸው እስከ ማየት ደረጃ ይደርሳልና ራሳችንን እንዴት ነው እሱ ለገቢ ማግኛ ብቻ ሳይሆን ሰዎችን ሳንጎዳ ነገሮችን እንዴት ነው እሱ መስራት ምንችለው የሚለውን እንድናይ ያደርገናል። ያው ዳናይትም ከዚህ ጋር የተገናኘ ነገር ነው የገጠማት። ያው እንግዲህ እነዚህ 13 ሰዎች የከሰሱበት ምክንያት የእሷን ማስታወቂያ ያው በማየትና በመስማት ነው እና ያው ከተጠያቂነት አንዳንዴ ህግን አለማወቅ ከተጠያቂነት አያድንም የሚለውን አባባል በግልጽ የሚያሳይ ነው ማለት ነው። በሌላ በኩል ደግሞ ያው ሳምንቱን በጣም አነጋጋሪ ያደረገውና በብዙዎች ዘንድ በተለይ ደግሞ በዚህ በቲክቶክ መንደሩ የምናውቃት ትክክለኛ ስሟ ጽዮን በመባል የምትታወቀው እንዲሁም በቲክቶክ ስሟ የሳሚ እናት ተብላ የምትታወቀው በሰሞኑን በፌስቡክ እንዲሁም ደግሞ በሷም በኩል በቲክቶክ በኩል የተለያዩ ሰጣ ገባዎች እና ምላሾች እያየን ይገኛል። ያው አንድ አብሮ አደጌ ነች፣ እንደ ቤተሰብ ነው ማያት። ያደገችውም እኛ ቤት ነው፣ እኛ ቤት የኖረች ልጅ ነች። ራሷን ግን አሁን እየገለጸችበት ያለው መንገድ ልክ አይደለም። ተበደልኩኝ፣ አኗኗሪ እንደዚህ ነበር፣ በጣም በችግር ውስጥ ነው ያለፍኩት እያለች ያለው ነገር በጣም ስህተት የሆነና ከእውነት የራቀ ነው በሚል ነበረ አንድ ሰው ፌስቡክ ገጽ ላይ ጽሁፉን ያሰፈረው። ይህ ወሬ በጣም ስለተደጋገመብኝና እጅግ በጣም ብዙ ሰዎች አውቀህ እንዴት ዝም ትላለህ፣ ወቀሳ ስለበዛብኝ ነው ይህንን እውነት ለመናገር የተገደድኩት በማለት ነበረ ጽሁፉን ያሰፈረው። ይህ ሰው እህት ጽዮን ሸንቁጥ ጽዮን ጨንቆሽ ወይም ደግሞ በቲክቶክ ስሟ የሳሚ እናት በሰሞኑ ጽሁፋ ላይ የሰው ቤት ስትል ባልሆነ መንገድ የገለጸችው የኛም ቤት ነው በማለት ነው የገለጸው። እጅግም ብዙ ያደረገላትንና የሆነላትን ቤተሰብ ነው። በተደጋጋሚ ሰው ቤት መኖር ይሰለች ነበር፣ የሰው ቤት ኑሮ ምናምን እያለች ለማጣጣል የምትሞክረው የኔኑ ቤተሰብ ቤት ነው በማለት ነበር የገለጸው። ሲጀመር የሰው ቤት ወደ ማለት ምን እንደወሰዳትም አላቅም ሲልም ነበረ ጥያቄ ያስቀመጠው። ከሞላ ጎደል የራሷ ቤት እንደነበርም በዚሁ ጽሁፍ አስፍሯል። አስተዳደጓን በተመለከተ በጣም በስርዓቱ ያደገች የሚያስፈልጋትን ተሟልቶላት ያደገች እና የተወለደችው በጣም ስነ ምግባርና አቅም ካለው ብርቱ ቤተሰብ መሆኑንም ነበር የገለጸው። ልጆቿን ለማሳደግ እጅግ ብዙ ዋጋ የከፈለች በጥሩ ነጋዴነት የምትታወቅ ወላጅ እናትም እንደነበረቻት እና በሁሉም ተወዳጅ ሐኪም የነበረ አባቷንም እዚሁ ጋር ጠቀስ አድርጓል ማለት ነው። ነገር ግን ያው ጽዮን ወላጅ አባቷን ካጣች በኋላ እንዲሁም ደግሞ ያላትን አቅምና ገንዘብ ሙጥጥ አድርጋ እስከ መጠቀም ያደረጋትን እናት እንደነበረቻትና የጸና የልብ ህመም ያገኘውን ልጇን ለማዳን ሞክራ ባለመሳካቱ በብዙ መንገድ የኑሮ ምስቅልቅል ውስጥ እንዲገቡ ያደረጋቸውን ነገር ጠቅሶ ነበረ ይህ ሰው ጽሁፉን ያሰፈረው ማለት ነው። በኋላ ላይም ከኔው አባት ጋር መክራ አይዞሽ ልጆቹን እኔ ጋር አምጥተሽ ማኖር ትችያለሽ በሚል አባቴ ይህንን የወዳጅነት ጥሪ አቅርቦላት እነሱ ቤትም እንዳደጉ ነበር የገለጸች። ይህ ወንድም ራሷን ካወቀችበት እድሜ አንስቶ ሃይስኩል ትምህርቷን እስክትጨርስ ድረስም አጠገባችን ነበረች። በየትኛውም እድሜና ጊዜ ተደፈርኩ እንደምትልም አልገባኝም በማለትም ትልቅ ጥያቄ ጠይቋል። አያቷን እንኳን በቅጡ አታውቀውም። እንዴት እንደዚህ አይነት ቃላቶችን እያነሳች በአያቴ ተደፈርኩ የሚል ቃላትን ምን ማንሳት ያስፈልገዋል ሲልም ትልቅ ጥያቄ አስቀምጧል። የአንዳንዶች
ንግግር ከማባባስም በላይ ነው በማለትም በጣም በምሬት ነበር ጽሁፉን ያስቀመጠው። ሰው ያውቀኛል ላያውቀኝም አይሉም፣ የሚያውቁትን ሰዎች ምን ይሉኛል አይሉም። ጥቂት ምናምንቴ ለማግኘት ሲባል ዋጋ ከፍሎ ያሳደገን ቤተሰብ ክብር በአደባባይ መጣልና ማርከስ ትክክልም አይደለም ሲል ነበረ ጽሁፉን የቀጠለው። በየትኛውም አይነት መመዘኛም ልክ እንዳልሆነ ነው የገለጸው። ጎበዝ ናት፣ በራሷ ጥራ አሁን ያለችበት ቦታ ደርሳለች። በዚህም የእውነት ጥረቷና ጥንካሬዋን አደንቃለሁ ያለው ሰው እንደ ወንድምና እንደ ቤተሰብ ደግሞ የሚሰማኝ ይህ ነው። ነገር ግን የመጡበትን መንገድ ያለ ክብር ማስቀረት ግን ያው ጤነኝነትም አይደለም ሲል ጽሁፉን አስቀምጧል ማለት ነው። በጣም በሚያሳዝን ሁኔታ ነው ጽሁፉን ያስቀመጠው። ያው የሳሚ እናት እንደምናውቃት እዚሁ ቲክቶክ መንደር ላይ አንድ በሰራችው ቪዲዮ ነበረ በአንድ ቫይራል ይወጣላት። ግን ያው በብዙ መከራና ስቃይ እንዳለፈች በብዛት ሴቶችን እንደምትደግፍ፣ ሴቶች ራሳቸውን ችለው መውጣት እንዳለባቸው፣ መውደቅ ብቻ አይደለም ነገ መነሳት፣ የተሻለ ቦታ መድረስ እንዳለ ለብዙዎች አሁን ላይ ቲክቶክ ላይ በደንብ የምታስተምርና የምታሳውቅ ሴት ነች። ያው እሷን በበኩሏ ይህንን ጽሁፍ በማየት የራሷን የሆነ ምላሽ ሰጥታለች ነው በቲክቶክ ገጿ ላይ እንደገለጸችው እንደሆነ ያው ዛሬ ቀን ስለወጣልኝና ስሜን ለማንሳት ስለበቃህ በጣም ደስ ብሎኛል። ፈጣሪን አመሰግናለሁ። ወድቆ መነሳትን በእኔ እጅግ በጣም አይቼዋለሁ፣ ተምሬበታለሁ በማለትም የገለጸችው የህይወት ደረጃ ላይ ስላለው መልካም የህይወት ደረጃ ላይ ስላለው ነው ሰዎች ሲያልፍላቸው አውቃታለሁ ማለት የተለመደ ነው በማለት ነው የገለጸችው። ግን አሁን መከበሪያቸው ስለሆንኩኝ ነው ስሜን የሚያነሱት በእንደዚህ አይነት መንገድ በማለት ሰውን አውቀዋለሁ ማለት እንደማይቻል፣ አብሮ ስለተኖረ አብሮ ስለተሰራ አውቀዋለሁ ማለት እንደማይቻልም ገልጻለች። ልቤ ውስጥ ብዙ ታሪኮችም አሉ በማለት ሀሳቧን ገልጻለች ማለት ነው። ያው የሳሚ እናት የምናውቃት እንዳልኳችሁ ሴቶችን ከተለያየ ቦታ ዝቅተኛ ኑሮ አለን ብለው ከሚሉ ቲክቶክ ላይ የተለያዩ ቪዲዮዎችን ከሚሰሩ ሴቶች ከተለያየ ክፍለ ሀገር እያመጣች እዚሁ አዲስ አበባ ላይ ደግሞ የተለያዩ ፕሮሞሽኖችን በማሰራት ሰፖርት በማድረግ ትታወቃለች። የተለያዩ ቦታዎች ላይ ገብታ እንደሰራች ያው ህይወት መሰናክል እንደሆነ ነገር ግን ከዛ ፈንጥቆ መውጣት እንደሚቻል ለብዙዎች ያሳየች መልካም ሴት ናት። ያው እንግዲህ ጉዳዩ ግን መነጋገሪያ የሆነው የተነሳባት ጉዳይ እጅግ በጣም ጥያቄ ውስጥ የሚያስነሳ ነው። የእሷ ምላሽ ደግሞ ዛሬ ከፍታዬ ላይ ስላለው ነው ይህ ሁሉ ነገር የተነሳብኝ። የኖርኩትን ኑሮ አውቀዋለሁ፣ የነበርኩበትንም ምረሳ ሴት አይደለሁም። ያው አምላኬን ግን እዚህ ስላደረሰኝ አመሰግነዋለሁ በማለት ነበር ምላሿን የሰጠችው ማለት ነው። እኛም ለእናንተ እነዚህን አዳዲስ መረጃዎች ወደ እናንተ ይዘንላችሁ መተናል። ያው ሀሳቡን ከወደዳችሁ መረጃዎቻችንን ከወደዳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሀሳባችሁን ኮመንት ላይ እንድታሰፍሩልን እናንተን እንጠይቃለን። አብራችሁን ስለነበራችሁ እናመሰግናለን።